ሰላም ጤና ይስጥልኝ እንደምን አላችሁ የተከበራችሁ አድማጭ ተመልካቾች ጌታውን አበበ ነኝ ከገዳ ግሎባል ሚዲያ እነሆ ዘገባችንን ጀመርን አብራችሁን ቆዩ ዛሬ የሰዓትሽ ቅድምድም ላይ ነን የአየር ኃይል አባሉን የማፈላለግ ዘመቻው በኢራን 3 ግዛት ነው የተካሄደው አሜሪካዊ የአየር ኃይል አብራሪውን ፓይለት የማፈላለግ ዘመቻው በኢራን 3 ግዛቱ ተካሂዷል በሰማይ ጠቀስ በራዳር መነጽር ውስጥ ተታይ የነበረችው ያቺ ነጥብ መሰል ድንገተኛ ከሰማይ ጠፋች ለካስ የአሜሪካው ዘመናዊ ጀት ነበረች ያቺ ከራዳር እይታ ውጪ የነበረችው በፀሐይ እንደዚሁም በደመና በዝናብም ሆነ በየትኛውም የአየር ንብረት ውስጥ የታሰበውን የጠላት ኢላማ ማሳካት የምትችለው ጀት በኢራን ድንበር አቅራቢያ ከሰማይ ተመታ ስትወርድ ታየች የዓለም ፖለቲካ ትኩሳት ግራጋቢነቱ ቀጠለም አብራሪው በፓራሹት ወደ መሬት ተምዘገዘገ እሱን ለመጨበጥ የሰዓታት እሽቅድምድም በአሜሪካና በኢራን መካከል ተጀመረ የኢራን ጦር በበኩሉ አሜሪካ የአየር ኃይል አባሏን ለማዳን ባደረገችው ዘመቻ በዚህ ወቅት 4 ወታደራዊ አውሮፕላኖችን ከማውደም ባሻገር አብራሪውን ላገኘ ዳጎስ ያለ ገንዘብ ሽልማት ማቅረቧን ኢራን መንግስት ወዲያው አስታወቀ ነገሩ ተካረረ በአሜሪካ መንግስት በኩል አብራሪው መያዝ የለበትም የሚል ቀጭን ትዕዛዝ ከዋይት ሃውስ ተላለፈ የልዩ ኃይል ኮማንዶች በዝምታም ወደ ሰማይ ተወነጨፉ ኢራን ሀገሯን ሊደበድብ እየከነፈ የነበረውን ጀት ብታጋየው አብራሪውን ግን የመያዝ እድሉን አላገኘችም መሬቱም አገሩም ኢራን ነው አሜሪካዊ ጀት አብራሪ ፓይለት ለመያዝ ከፍተኛ የፍለጋ ቡድን አሰማርታለች የተላኩት ወታደሮች አብራሪውን ለመያዝ በደቂቃ ልዩነቶች ስር ሆነው እየተቃረቡ ባለበት በዚህ አስጨናቂ ሰዓት የአሜሪካ ሄሊኮፕተሮች ድንበር ጥሰው ገቡ በጥቂት ጊዜ ውስጥ ደግሞ C-130 የተሰኘ 2 ወታደራዊ መጓጓዣ አውሮፕላኖችና 2 ብላክ ሃውስ ወታደራዊ ሄሊኮፕተሮች መውደማቸውን የኢራን ጦር አዛዥ ቃል አቀባይ በሀገሪቱ ቴሌቪዥን ብቅ ብለው ይፋ አደረጉ ጥይቶች መተኳኮስ ተጀመረ በሰማይና በምድር ዘነበ አቧራው ተነሳ የባሩዱ ሽታ ፓይለቱን ዙሪያ አፈኑ ነገር ግን በሰልጣኝ እጆች የታጀቡት ኮማንዶች አብራሪውን ከሞትና ከጠላት መንጋጋ ውስጥ ነጥቀው አወጡ የአጭር ኦፕሬሽን የአንድን ሰው ህይወት ከማዳን ባለፈ በወታደራዊ ሳይንስ ውስጥ ትልቅ አሻራ ጥሎ አልፏል አሜሪካ ክብሯንም ልጇንም በሚገርም ወታደራዊ ኦፕሬሽን አዳነች በተቃራኒው በኢራን ተመቶ የወደቀው ጀትና አብራሪዎቹን ከኢራን እጅ ለማትረፍ በአሜሪካ በኩል ባደረገችው ፍለጋና የማዳን ተልዕኮ በአጠቃላይ የጠፋው ንብረቶቿ ኪሳራ ሲቆጠር $386 ሚሊዮን ወይም በእኛ ከ65 ቢሊዮን ብር በላይ ይገመታል በዚህ ኦፕሬሽን የወደሙ ጀቶችና ሄሊኮፕተሮችን ስንመለከት F-15 ስትራይክ ኢግል ከ100 ሚሊዮን በላይ ይገመታል አንድ A-10 ተንደርቦልት የተባለው ከ18.8 ሚሊዮን $2 C-130 ሄርክለስ ዋጋቸው ከ150 እስከ 200 ሚሊዮን የሚገመቱ ናቸው ምን ብቻ MA6 ሊትል በርድ የተባለው ከ7.5 ሚሊዮን በላይ የሚገመት ነው 2 MQ-9 ሪፐር ድሮንስ የተባሉት ከ30 እስከ 60 ሚሊዮን ይገመታሉ ይሄ ሁሉ ንብረት በዛች በጥቂት ሰዓታት ውስጥ ወድሟል አሁን አመሻሹን ደግሞ የሬሳ ሳጥን ከመቀበል ይልቅ ከስራ መባረሬን እቀበለዋለሁ ያለው የአሜሪካው ጦር ኃይል ዋና አዛዥ ጀነራል ራንዲ ጆርጅ ከስራ ተባሯል የአሜሪካ ጦር ኃይል አዛዥ ራንዲ ሞርድ በኢራን ላይ ለሚካሄደው የእግረኛ ወረራ በሺዎች የሚቆጠሩ ህይወታቸውን መስዋዕት ማድረግ አልፈልግም በማለት የተነሳ ከስራ ባለቃቸው ተባሯል ጦር አዛዡ የመባረር ዜና ሲደርሰው የመጨረሻ ማስጠንቀቂያው የነበረው ደግሞ ዶናልድ ጄ ትራምፕ ሀገሪቱን እያናወጣት ነው የሚነበርም ብሉምበርግ ዘጆርዳን ታይምስ ዘግቦታል በዚያ በቃው ከገዳ ግሎባል ሚዲያ ጌታውን አበበ ነኝ ሰላም Southern Isfahan region according to Fars news agency